ዕብራውያን ምዕራፍ 11 ላይ እንዲህ ይላል እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረለት ሞቶም ሳለ በመስዋዕቱ እስካሁን ይነገራል ሄኖክ ሞትን እንዳያይ በእምነት ተወሰደ እግዚአብሔርም ስለወሰደው አልተገኘም ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነትም ደስ ማሰኘት አይቻልም ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈቅደውም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጀ በዚህም ዓለምን ኮነነ በእምነት የሚገኘውን ጽድቅ ወራሽ ሆነ አብርሃምም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ወዴት እንዲሄድ ሳያውቅ ወጣ ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የሆኑትን የሞተው ሰው እንኳን ከመሰለው ካንዱ ተወለዱ እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት በመድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም ከተማን አዘጋጅቶላቸዋልና አብርሃምም በተፈተነ ጊዜ ይስሐቅን በእምነት አቀረበ የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ከዚያም ደግሞ በምሳሌ አገኘው ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው በዘንጉም ጫፍ ተጠግቶ ሰገደ ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ ስላጥንቱም አዘዛቸው ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት የንጉሱንም አዋጅ አልፈሩም ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዲባል በእምነት እምቢ አለ ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብጽን አገር የተወ በእምነት ነበር የሚታየውን እንደሚያየው አድርጎ ጸንቷልና አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨትን በእምነት አደረገ በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገረ የግብጽ ሰዎች ሲሞክሩ ተዋጡ የኢያሪኮ ቅጥር 7 ቀን ከዞሩባት በኋላ በእምነት ወደቀ ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አጠፋቸው እንግዲህ በእምነት አልጠፋችም እንግዲህ ምን እላለሁ ስለ ጌዲዮን ስለ ባርቅ ስለ ሳምሶን ስለ ዮፍታሔ ስለ ዳዊትና ስለ ሳሙኤል ስለ ነቢያት እንዳልተርክ ጊዜ ያጥርብኛል እነርሱ በእምነት መንግስታትን ድል ነሱ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ የአንበሶችን አፍ ዘጉ የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኛ ሆኑ የባዕድ ጭፍሮችን አባረሩ ሴቶች ሙታናቸውን በትንሣኤ ተቀበሉ
ሳይቀበሉ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎች መዘበቻ በመሆንና በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውም። በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተስፋውን ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና ይላል። ክብር ለጌታ ይሁን። ካሁኑ ከደከማችሁ አንድ ሰዓት አለ መሰብከው። ምን ልንሆን ነው? አጠገባችሁ ያለውን ሰው ነቃ ብለህ ስማ በሉት። ጌታ ስሙ ለዘላለም የተባረከ ይሁን። ሙቀት አለ ይገባኛል። ቁጥሩ በጣም ረጅም ነው ያነበብኩት። ከዚህ ቁጥር ላይ አንዳንድ ነገሮችን ብቻ ነው የምወስደው። ዋናው ግን ትኩረቴ ዋናው መልእክቴ እምነት በሚል ርዕስ ስር ነው የምንካፈለው። ትልቁ ነገር ግን መልእክት አለኝ ዛሬ እዚህ ጉባኤ ላላችሁ ቅዱሳን። ይሄንን መልእክት በትክክል እንድትሰሙኝ ፈልጋለሁ። እምነት የዳንበት ጉዳይ ስለሆነ ምንም አዲስ ነገር ላይ መስለን ይችላል። እምነት በጌታችን በኢየሱስ ክርስቶስ አምነን የዘላለም ሕይወት ያገኘንበት ጉዳይ ነው። እምነትን ግን በደንብ አድርገን ማወቅ አለብን። ለዚህ ነው ይሄ የዕብራውያኑ ጸሐፊ እነዚህ የዕብራውያን ሰዎች ወደ ኋላ ማፈግፈግ የጀመሩ ዳተኞች የሆኑ መሰብሰባቸውን የተው ከክርስትና እምነታቸው በጣም ብዙ ዋጋ ከከፈሉበት የክርስትና እምነታቸው ወደ ኋላ ያፈገፈጉ ያሉ ስለሆኑ እነዚህን በብሉይ ኪዳን የሚያውቋቸውን የእምነት ጀግኖች ዘርዝሮ የጻፈላቸው ወደ ኋላ መመለስ እንደማይገባቸውና የተስፋ ቃላቸውን እስከ መጨረሻው ሊፈጽሙ እንደሚገባቸው ለማሳየት ነው የዘረዘረላቸው። ዛሬ ደግሞ እግዚአብሔር ለኔና ለናንተ ይሄንን መልእክት የሚናገረን ሁላችንም የተስፋ ልጆች ነን። ከእግዚአብሔር ተስፋ ተቀብለናል። በጣም ላወራ የፈለኩት ስለ ደህንነታችን ሳይሆን ደህንነታችንን ምሳሌ አድርጌ በህይወታችን ላይ ግን እዚህ ምድር ስንኖር እግዚአብሔር የገባልን ብዙ የተስፋ ቃል አለ። ምናልባት እኛም ከተስፋው ቃል መዘግየት የተነሳ የነገሮች አለመስተካከል ወደ ተነገረን የተስፋ ቃል የምንሄድ የማይመስለን ሰዎች ካለን እየተጓዝን ያለነው ወደ ተስፋችን ሳይሆን ወደ ኋላ እየሄድን ተስፋችን ከኛ እየራቀ ያለን የመሰለን ሰዎች ካለን ዛሬ የሰራዊት አምላክ እግዚአብሔር የተናገረውን የተስፋ ቃል እንደሚፈጽመው ሊያረጋግጥልን ወዶ መልእክተኛ አድርጎ ልኮኛል። ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ አሜን በሉ። በተለይ ደግሞ በተለይ ተስፋ ተገብቶላችሁ ከእግዚአብሔር የተስፋ ቃል ተቀብላችሁ እሱን አምናችሁ ይዛችሁ እየተጓዛችሁ ያላችሁ የእግዚአብሔር ልጆች ግን ተስፋው እየራቀ እናንተ ደግሞ ወደ ኋላ እየሄዳችሁ በእናንተና በተስፋው መካከል ያለው ነገር ወደ ተስፋው የሚያደርሳችሁ በማይመስልበት ሁኔታ ውስጥ ያላችሁ፣ በዚህ ምክንያት የደከማችሁ፣ በዚህ ምክንያት የዛላችሁ የእግዚአብሔር ልጆች ዛሬ የሰራዊት አምላክ እግዚአብሔር መቼም ይሁን መቼ የነገረ የተስፋ ቃል በጌታ በኢየሱስ ስም ይፈጸማል።
ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ተስፋ ሳይፈጸም ምንም አትሆንም በሉት። እዚህ ጋር የዕብራውያኑ ጸሐፊ ስለ እምነት ሲነግረን እምነት ማለት ብሎ ይነግረናል። በደንብ ሊገባን የሚገባው ይሄ ነው። እምነት ማለት ምን ማለት ነው ለምንለው ጥያቄ ሲመልስልን እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይለናል። ምን ማለት ነው? እምነታችን ይሄ እምነት ተስፋ የተገባልንን ነገር እንደምናገኘው እርግጠኛ እንድንሆን የሚያደርገን ነው። የማናየው እግዚአብሔር የገባልን ተስፋ እሱን እንደምንቀበል እሱ የማናየው ተስፋ ደግሞ ያለ ተስፋ እንደሆነ እምነት የተቀበልነው እምነት ይሄንን በደንብ አድርጎ ያብራራልናል። ክብር ለኢየሱስ ይሁን። ለምሳሌ ያክል ሁላችንም የዳነው በምንድን ነው? በደንብ ድምጻችሁ ይሰማ። ማን ነው ያዳነን? በምን ዳንን? በምንድን ነው የዳነው? ኧረ መልሱልኝ። በምንድን ነው የዳነው? በምን? በእምነት ነው የዳነው። ይሄ እምነት ራሱ እኛ ፈልገን ወይንም ደግሞ እኛ እምነት የምንቀበል ሰዎች ሆነን ስለምንችል ያደረግነው ሳይሆን እምነት ራሱ የእግዚአብሔር ስጦታ ነው። እኛ አይደለንም። እምነትን የሰጠን እግዚአብሔር ነው። የመንፈስ ቅዱስ ስጦታዎች ውስጥ ራሱ እምነት ተብሎ ተጽፎ ታገኛላችሁ። ገላትያ 5:22 ላይ የተሰጡት የመንፈስ ፍሬዎች ውስጥ አንዱ እምነት ነው። እምነትን የሰጠን እግዚአብሔር ነው። ስለዚህ እኔና እናንተ አማኞች ነን። እስቲ እኔ አማኝ ነኝ በሉ። እስቲ ከዚህ ውስጥ ጌታ ኢየሱስ ክርስቶስ ስለ ኃጢአቴ መሞቱን እኔን ለማጽደቅ ከሙታን መነሳቱን አላምንም ወይንም ደግሞ እጠራጠራለሁ። ትንሽ እጠራጠራለሁ። የሆነ እውነት አይመስለኝም የሚል ሰው አለ? ኧረ ወይ አለ ወይ? በደንብ ደረገጥ አርጋችሁ የለም በሉ ወይ አለ በሉ። ለምንድን ነው እርግጠኛ ይሆን ነው? ለምንድን ነው እርግጠኛ ይሆን ነው? ለምንድን ነው እስከ ሕይወት መስዋዕትነት ድረስ ሰው አምኖ በጌታ በኢየሱስ ኢየሱስን ለዓለም ማለት ኢየሱስ ሌላ ነገር ነው ማለት የማይችለው? ለምንድን ነው? ማንም ሰው ያለ መንፈስ ቅዱስ እገዛ ኢየሱስ ክርስቶስ ጌታ ነው ሊል አይችልም። ማንም ያለ መንፈስ ቅዱስ እርዳታ ከሌላ መንፈስ ካልሆነ በስተቀር ደግሞ ማንም ሰው ኢየሱስ ክርስቶስ የተረገመ ነው ሊል አይችልም። ስለዚህ እኔና እናንተ እርግጠኛ ነን በክርስቶስ ኢየሱስ አምነናል ብለን ስንል ሞቶልኛል፣ ተነስቷል፣ በሱ ሞትና ትንሣኤ እኔ ጸድቄያለሁ ብለን ነው የምናምነው። ሐዋርያቶቹ ግን ዳሰነዋል፣ አይተነዋል፣ ተመልክተነዋል። አንድ ወሬ እናወራላችኋለን። ምን አይነት ወሬ? ስለ ሕይወት ቃል። ይሄ የሕይወት ቃል የሆነውን ኢየሱስን እኛ በዓይናችን ያየነውን፣ በእጆቻችን የዳሰስነውን፣ ዓይኖቻችን የተመለከቱትን ይሄንን የሕይወት ቃል እናወራላችኋለን ብለው የሚሉት እነሱ እዚህ ምድር በነበረ ጊዜ ኢየሱስን ዳሰውታል፣ አይተውታል፣ የትንሣኤው ምስክር ናቸው። በመጀመሪያ አይተውታል። ሞቶ ከተነሳ በኋላ በደንብ አድርጎ ራሱን ገልጦላቸዋል። እርግጠኞች ናቸው። ግን የሚገርማችሁ በእንደዛ አይነት እርግጠኝነት ውስጥ ሆነው እንኳን ብዙ ጊዜ ጥያቄ ነው የኢየሱስ ጉዳይ ለነሱ።
በደንብ ያዩ ጥያቄ ነው። እነዚህ ሐዋርያቶቹ ግን በእምነታቸው የጸኑትና እስከ ሞት ድረስ እንዲሄዱ የሆኑት ጌታ ኢየሱስ ክርስቶስ ከሄደ በኋላ የላከላቸው መንፈስ ቅዱስ እስከ ሕይወታቸው ፍጻሜ ድረስ ኢየሱስን መካድ እንደማይችሉ ሊናገሩ አበቃቸው። ክብር ለኢየሱስ ይሁን። እኔና እናንተም በዚህ ነው ያመንነው። ስለዚህ ምንም አንጠራጠርም። ደህንነታችንን አንጠራጠርም። የምትጠራጠሩ ሰዎች ካላችሁ ዛሬ በጭራሽ ይሄ ጥያቄ ከዚህ ቤት ተይዞ መወጣት የለበትም። እድን እሆንን? አንዳንድ ሰዎች ማመናቸውን ይናገሩና ስለ መዳናቸው ግን በእምነት መናገር አይችሉም። ስለዚህ እድን ይሆንን የሚል ጥርጣሬ ካላችሁ፣ መዳናችሁን የሥራ ውጤት ያረጋችሁ ሰዎች ካላችሁ፣ መዳን በክርስቶስ ኢየሱስ በማመን የተሰጠን እንጂ የሥራ ውጤት አይደለም። ነገር ግን የዳነ ሰው የሕይወት ፍሬ በሕይወቱ ላይ ይገለጣል። ክብር ለኢየሱስ ይሁን። ታዲያ ይሄን ያህል እርግጠኞች ከሆንን እነዚህ የዕብራውያን ሰዎች በክርስቶስ ኢየሱስ አምነው ድነዋል፣ እርግጠኞች ነበሩ። ግን የሚገጥማቸው አንዳንድ ሁኔታዎች ትንሽ ጥያቄ ውስጥ እየከተታቸው መጣ። ብቻውን ኢየሱስ ያድናል የሚለውን መቀበል እያቃታቸው መጣ። በተለይ አሕዛብ እያመኑ ሲመጡ ከአሕዛብ ጋር አብረው የማምለክ ጉዳይ ጥያቄ ውስጥ እየከተታቸው መጣ። እንዴት ከአሕዛብ ጋር እናመልካለን የሚል፣ እንዴት ካልተገረዙ ጋር፣ እንዴት ኪዳን አልባ ከሆኑ ጋር የሚል ጥያቄ መጣባቸው። ስለዚህ በትምህርትም በተለያየ ነገር ወደ ኋላ እያፈገፈጉ አስቸገሩ። በዚህ ምክንያት ነው የተጻፈላቸው። እምነት ግን ወደ ኋላ እንድንል የሚያደርገን ጉዳይ አይደለም። እኛ እግዚአብሔር የዘላለምን ሕይወት በልጁ ስናምን እንደሚሰጠን የነገረን የእግዚአብሔር ቃል ነው። የሰማነው ከእግዚአብሔር ቃል ነው። መጽሐፍ ቅዱስ ያዕቆብ ላይ እንደሚናገረው መስማት ከማን ነው ይላል? ከእግዚአብሔር ቃል። እምነት የሚመጣው ከምንድን ነው? ከመስማት ነው። መስማት ደግሞ ከየት ነው? እስቲ ከእግዚአብሔር ቃል በሉ። እስቲ ከእግዚአብሔር ቃል በሉ። አንድ ጊዜ ድገሙና የመልእክቴ ዋና ሐሳብ እዛ ላይ ስለሆነ መስማት ከማን ነው? እስቲ መጽሐፍ ቅዱስ ያላችሁ ከፍ አድርጉ። እዚህ ላይ የተጻፈው ሁሉ እውነት ነው በሉ እስቲ። እዚህ ላይ የተጻፈው ሁሉ የሚፈጸም ነው በሉ እስቲ። እየተፈጸመ መጥቷል በሉ እስቲ። እየተፈጸመ ምድር ትጠቀለላለች። ስለዚህ ቃል እስቲ ሞቅ ያለ ጭብጨባ ለጌታ። ስለዚህ መጽሐፍ ቅዱሳችን ስለ እምነት ሲነግረን በልጁ የሚያምን ይለናል አይደል? ዮሐንስ 3:16 ላይ ሁላችሁ የምታውቁት በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ ላይ ልጁ በዓለም ላይ እንዲፈርድ አይደለም ወደ ዓለም የላከው። ወደ ዓለም የተላከው ኢየሱስ እንዲፈርድ አይደለም። በማያምኑ ተፈርዶባቸዋል። በሚያምኑ ሰዎች ግን አልተፈረደባቸውም። የእግዚአብሔር ልጆች ነን ብለን የምንለው ማን ነው የነገረን? እስቲ መጽሐፍ በሉ። ክብር ለኢየሱስ ይሁን። ከቃሉ ነው የሰማነው። ከቃሉ የሰማነውን መንፈስ ቅዱስ አረጋገጠልን። እኔና እናንተ ስናምን ከእግዚአብሔር ቃል ነው የሰማነው እውነትን። ከዛ በኋላ ደግሞ እምነትን ያጸናልንና ያረጋገጠልን እንዳመንን የተቀበልነው መንፈስ ቅዱስ አረጋገጠልን። የወንጌልን ቃል ሰምታችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ይህም የርስታችሁ ምንድን ነው ይለናል ኤፌሶን ላይ? መያዣ ነው።
ስለዚህ እኔና እናንተ ርስት አለን፣ የእግዚአብሔር ልጆች ነን፣ ወራሾች ነን፣ ዳግም ተወልደናል፣ በሰማይ የሚጠብቅ ርስት አለን ብለን በዚህ ጉዳይ ላይ ምንም የምንጠራጠረው ነገር የለንም። እነዚህ የእምነት አባቶች የሚባሉት የእምነት አርበኞች የምንላቸው አሁን ያነበብኩላችሁ ከአቤል ጀምሮ ያሉት በዚህ እውነት ላይ ጸንተው ነው። ለዛውም ደግሞ በሩቅ አይተው የተሳለሙት ጉዳይ እንጂ አልገቡበትም። ቅድም እንዳነበብኩላችሁ ያለኛ ፍጹማን መሆን ስለማይችሉ ይጠብቁናል። ግን ያለፉበት መንገድ ከባድ ነው። በከባድ መንገድ ውስጥ ነው ያለፉት። በእምነታቸው ጉዳይ የደረሰባቸውን አንብቦ 11 ላይ ብዙ ነገር እየደረሰባቸው በእምነታቸው ጸንተው እንደሞቱ እግዚአብሔር ቃል ይነግረናል። ዛሬ የምናገረው መልእክት ስለ ደህንነት እንዳልሆነ ነግሬያችኋለሁ። እኔና እናንተ ብዙ ተስፋ አለን። እግዚአብሔር የሰጠን የተስፋ ቃል ብዙ አለ። በእምነት እንጠብቃለን። አንዳንዶቻችን ደክሞናል፣ አንዳንዶቻችን ሰልችቶናል። እግዚአብሔር በእኔ ሕይወት የተናገረው የተስፋ ቃል መቼ ነው የሚፈጸመው፣ እንዴት ነው የሚፈጸመው የሚለው ነገር ለብዙዎቻችን ሸክም ሆኗል። አንዳንዶቻችንን ያስለቅሰናል፣ ጾም ጸሎት እንድንይዝ ያደርገናል። የተነገረኝ የተስፋ ቃል በእኔ ሕይወት ሳይፈጸም እኔ እንዲሆንኩ እንደዛ ሆንኩ ያኛው እንዲሆነ እያልን የምንለው ብዙ ነገር አለ። ዛሬ ግን አንድ ነገር ላይ እንድናሰምር ነው የምነግራችሁ። የሰማችሁት የተስፋ ቃል ከማን ነው? ይሄንን እርግጠኛ ሆኖ ስለ ደህንነታችሁ ሳይሆን እግዚአብሔር የገባልን የተስፋ ቃል አለኝ የምትሉ ሁላችሁም የተገባልን የተስፋ ቃል ማን ነው? ያን የተስፋ ቃል ይገባልን በደንብ እርግጠኛ እንሁን። እግዚአብሔር ተስፋን የሰጠ እሱ ይፈጽመዋል። አሜን በሉ። ግን የተገባልን ተስፋ እርግጠኞች ነን ወይ ከእግዚአብሔር እንደተቀበል ነው? እኔ በራሴ ድፍረት በራሴ ፍላጎት እንዲሆናለሁ ብሎ ማመንና እግዚአብሔር ትሆናለህ ብሎ መናገር ይለያያል። ገብቷችኋል? እኔ በራሴ ፍላጎት በራሴ ድፍረት በራሴ መሻት ይሄን እሆናለሁ ያን እሆናለሁ ብዬ ማለትና የሰራዊት አምላክ እግዚአብሔር ትሆኛለሽ ማለት ግን ይለያያል። ስለዚህ ነው የጠየኳችሁ፣ ተናጋሪው ማን ነው? ራሳችን ለራሳችን ተናግረን ከሆነ እግዚአብሔር ተጠያቂ መሆን። አንድ ምሳሌ ልንገራችሁ። ለምሳሌ አንድ ወንድማችሁ ወደዚህ ሳውዝ አፍሪካ ሲመጣ አልነገራችሁም፣ መታውቁት ነገር የለም። መጣ፣ እናንተ ሬዲ አይደላችሁ። ከዛ መጣሁኝ ብሎ እናንተ ጋር እየመጣ መንገድ ላይ ትንሽ ሲቀረው አልቻለም መግባት። እናንተ ይሄንን ነገር አልጀመራችሁትም፣ ተጠያቂ ያደርጋችኋል። በወንድምነታችሁ ልታደርጉ ትችላላችሁ፣ ግን ልክ ነው ሰውየው። እናንተ ተጠያቂ መሆን ትችላላችሁ፣ ግን በእናንተ ፈቃድ ወደዚህ ምድር እንዲመጣ የሆነ ሰው የዚህ ሰው ሙሉ ኃላፊነት ማላይ ነው ያለው። የትኛውንም ነገር የማድረግ ምን አለባችሁ? እግዚአብሔር ተጠያቂ የሚሆነው በተናገረው ተስፋ ብቻ ነው። አሁን ይሄ አሜን አያስብልም። ምክንያቱም ለምን መሰላችሁ? ብዙዎቻችን ለራሳችን ተስፋ ሰጥተን ከሆነ ይሄ ተስፋ ይፈጸማል ብሎ ማለት ድፍረት ነው እንጂ እምነት አይደለም። እምነት ከሆነ
ማን መናገር አለበት? እዚህ ጋር የሚለን ይሄንን ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር ምንድነው የሚያደርገው? የሚያስረዳ ነው። ይኸውላችሁ እዚህ ጋር አሁን ቁጥር ቀደም ካነበብኩላችሁ ክፍል 6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ምን ማለት ነው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ ወደ እግዚአብሔር ጋር የመጣ ሰው አንደኛ እግዚአብሔር እንዳለ ምን ማለት አለበት? ማመን አለበት። ሁለተኛ እግዚአብሔር ስለሱ የሰጠውን ተስፋ እንደሚፈጽመው እርግጠኛ መሆን አለበት። ወደ እግዚአብሔር ጋር የመጣ ሰው። ስለዚህ እኔና እናንተ ጌታ ኢየሱስ የተናገረን ተስፋ ከሆነ መፈጸሙ በጭራሽ አትጠራጠሩ። እግዚአብሔር የገባላችሁ የተስፋ ቃል አሁን በምንም አይነት ሁኔታ ውስጥ ሆናችሁ የማይፈጸም ቢመስላችሁ እንኳን የሰራዊት አምላክ እግዚአብሔር የገባውን የተስፋ ቃል ሲገባ እኔንና እናንተን ተማምኖ ሳይሆን ራሱን ተማምኖ የገባው የተስፋ ቃል ስለሆነ ነገሮች ምንም ይዘበራረቁ፣ እግዚአብሔር ግን የገባውን የተስፋ ቃል ይፈጽማል። ክብር ለኢየሱስ ይሁን። ለምን? እሱ ሉዓላዊ አምላክ ነው፣ ኤልሻዳይ ነው፣ ይችላል። ለኛ የማይቻል የሚመስል ነገር ለሱ ቀላል ነው። በዚህ ቦታ ላይ ቁጥር 11 ላይ እማነብላችሁን ክፍል ተመልከቱ። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ምን አልኩኝ? ተናገሩ። ምን አልኩኝ? ተስፋ የሰጠው የታመነ እንደሆነ ስለቆጠረች። ስለዚህ እቺ ሴት ማን ሰጥቷታል ተስፋ? ማን ነው የሰጣት? እግዚአብሔር ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በምን አገኘች? በእምነት አገኘች ይለናል። ክብር ለኢየሱስ ይሁን። ለምን? ለሳራ ማን ነው ተስፋ የሰጣት? እግዚአብሔር ነው። ባይገርማችሁ ማለት ሳራ እግዚአብሔር ተስፋ በሰጣት ጊዜ እኛ ተስፋ እግዚአብሔር ሰጣችሁ ሲባል እንደምንዘለው አልዘለለችም። ታውቃላችሁ ድንኳን ዳር ውጭ የነበረችው የተነገረው ለአብርሃም ነው። የዛሬ ዓመት ሳራ ትወልዳለች ሲባል ሳራ ሳቀች ይላል። የሳቀችው የደስታ ሳቅ አይደለም። እግዚአብሔር ልጅ ሊሰጠኝ ተናገረኝ ብላ ደስ ብሏት አይደለም የሳቀችው። ሳራን ያሳቃት ነገር ምንድነው? የማይሆን ነገር እግዚአብሔር ተናገረ። በጣም ይገርማል። እድሜያችንን አያውቀውም አይነት ሳቅ። እኔ ባሌና ዓመት ሆኖት እኔ 90 ዓመት አሮጊት ሆኜ በምን አይነት ነው መውለድ የሚታሰበው ብላ የምጸት ሳቅ ነበር የሳቀችው። በማላይ እየሳክበትም ቢሆን እግዚአብሔር ነገርህን ይፈጽማል። አሜን በለኝ ባክህ። እየሳክበትም ከዚህ በኋላ ምን ሊሆን፣ ከዚህ በኋላ መጥቶ ምን ሊያደርግ፣ ነገር ሁሉ ምን ሆኗል? አብቅቷል። ጌታ ኢየሱስ ማርታ ጋር መጥቶ አልዓዛር ምን ይሆናል አላት። ይነሳል ሲላት አዎ መቼ እንደሚነሳ አውቃለሁ አለች። በትንሣኤ ጊዜ እንደሚነሳ። እሱ ስለመቼ ነው የሚያወራው? አጠገባቸው ያለውን ሰው ጌታ የሚነግር ስላሁን ነው በሉት። መንግስተ ሰማይ ስትሄድማ በሉት እንዲህ ትሆናለህ አትባልም በሉት። የተባልከውን ታያለህ በሉት። ዛሬ ግን ትባላለህ በሉት። ኢየሱስ ጌታን። ክብር ለኢየሱስ ይሁን። እየሳቀች እያላገጠች ሳራ ለምን ሳቀች ስትባል ምን አለች? አልሳቅኩም ሳቅሽ እንጂ አላት። አሁን እዚህ ጋር ግን በእምነት ምን ሆነች ይላል?
መሳቋን አቆመችና ወደ ምን ገባች? አጠገባቸው ያለውን ሰው መሳቅህን አቆምና ወደ እምነት ግባ በሉት። አሁን ይነሳል ይላታል። አይ ወደፊት እንደሚሆን ምን እላለሁ አውቃለሁ። እሺ ያለና መቼም ደግ አይደል ኢየሱስ ይዟቸው ሄደ። የት ነው ይዞ ሄደው? ይኸው አንተ የቀበርከው ጋር ዛሬ ጌታ ይዞ ይሄዳል። አረ ኢየሱስ ጌታ ነው። የቀበርከው ተስፋ ጋር የናዝሬቱ ኢየሱስ የእግዚአብሔር ልጅ እጅህን ይዞ ይሄዳል። ጌታ ስሙ ይባረክ። በደንብ ስሙኝ። ክብር ለኢየሱስ ይሁን። መቃብሩ ጋር ይዟት ሄደ። ምን አለችው? ድንጋዩን አንሱት ሲል ምንድነው ያለችው? ይሸታል። ያንተ ነገር አሁን እንደዛ ሸቷል አይደል? ስልችት ብሎሃል፣ ደክሞሃል። ግድ የለም ጠገባቸው ያለውን ሰው ግድ የለም በሉት። ይሽተት በሉት። ላንተ እንጂ በሉት ለጌታ አልሸተተውም። ላንተ እንጂ ሬሳ፣ ላንተ እንጂ የሞተው ለጌታ አልሞተም፣ አይሸተውም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አንድ ነገር ግን እያሰመራችሁ በመናገረው ነገር ላይ ተስፋውን የሰጠ ማን ነው? ተስፋውን የሰጠ ማን ነው? እርግጠኛ ነህ? ከእግዚአብሔር የተቀበልከው ተስፋ ነህ? አይሞትም፣ ይፈጸማል። በጀቱ እግዚአብሔር ነው። አቅሙ እግዚአብሔር ነው። ችሎታው እግዚአብሔር ነው። እግዚአብሔር ነው የተናገረው፣ እሱ ይፈጸማል። አብርሃም ልጁን ሊሰዋ ወደ ሞሬባ ተራራ ሄደ ይለናል አይደል መጽሐፍ ቅዱስ። ሲሄድ አብርሃም አንድ የሚያውቀው ዕውቀት አለ። ምንድነው የሚያውቀው? ዘር በማይጠራልሃል ተብሏል። በይስሐቅ ሊያርደው እየወሰደ ያለው ማንን ነው? ይሄ እምነት ባንተ ውስጥ ይግባ። ይሄ እምነት አንተ ውስጥ ይግባ በክርስቶስ ኢየሱስ ስም። በጣም የሚገርም ሰው እኮ ነው። አልተከራከረም። መጀመሪያውኑ እግዚአብሔር ምን ብሎታል? እባክህን እኔ እስማኤል ይበቃኛል፣ እሱም ባርክልኝ፣ አሁን የማይሆን ነገር አትናገር። አብርሃምም እኮ ስቋል። አልሳቀም? አብርሃም ስቋል። እስማኤልን ሕዝብ አረግልሃለሁ፣ ሳራ ትወልዳለች ብሎ ሲለው አብርሃም ምን አለ ይላል? ሳቀ። ከዛ ቀና ብሎ እግዚአብሔር ምን አለው? ባክህን አሁን ማይሆን ነገር ከምትናገር እስማኤልን ምን በልልኝ አለው? ባርክልኝ። አልባርክም እስማኤልን፣ ሕዝብ አረገዋለሁ፣ ግን ዘር በማይጠራልሃል በይስሐቅ ዘር ይጠራልሃል ብሎ ይስሐቅን ምን አድርገው አለ? ሰዋው። አሁን ባነበብኩላችሁ ክፍል ላይ ሊሰዋ ይዞ ሄደ። ግን አንድ እምነት አለው አብርሃም። ምን የሚል እምነት ነው አብርሃም ያለው? ቢሞት እንኳን እግዚአብሔር ሊያስነሳው እንደሚችል አመነ። እግዚአብሔር ጥግ ድረስ የደረሰ እምነት እግዚአብሔርን ማመን ይሁንላችሁ። ጥግ የደረሰ እምነት። ሰይጣን እምነትህን ከመታብህ አደጋ ውስጥ ነው የምትገባው። አደጋ ውስጥ እንኳን የቀደመውን ተስፋህን ልጠብቀው እግዚአብሔርን መስማት ታቆማለህ። እምነታችሁን አጥብቃችሁ መጠበቅ አለባችሁ። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የተናገረውን ቃል መፈጸም የሚችል አምላክ ነው። ስለዚህ በጭራሽ እግዚአብሔር በሰጣችሁ የተስፋ ቃል ላይ አትጠራጠሩ፣ አትደራደሩ። የተናገረውን የተስፋ ቃል እግዚአብሔር ይፈጽመዋል። የተስፋን ቃል የሰጠ ምን ያለ ነው አለች? የታመነ ነው። ሙሴ አሁን ካነበብኩላችሁ ዕብራውያን መልእክት ላይ የግብፅን አገር የተወው
የፈርዖን የልጅ ልጅ መባልን እምቢ ያለው ከግብጽ ብዙ ገንዘብ ይልቅ በእግዚአብሔር ቤት መጣልን የመረጠው በምንድነው? እምቢ ያለው የቀረበለትን ግብዣ እምቢ። ግን ምኑን ተመልክቶ ይላል? ብድራቱን ትኩር ብሎ ተመልክቷል። ስለዚህ የግብጽን ንጉስ ሳይፈራ የግብጽን ሀገር ምን አደረገ ይላል? ተወ። እምነት ሲፈተን አደጋ ውስጥ ነው የምትገቡት። እምነታችሁን አጥብቃችሁ ጠብቁ። እምነታችንን የሚፈታተን ብዙ ነገር ነው ያለው። እግዚአብሔር የሰጠን የተስፋ ቃል ከሆነ ልክ ደህንነታችንን እርግጠኛ ሆነን ዳግም ተወልጃለሁ ወደ እግዚአብሔር መንግስት እገባለሁ ብለን እርግጠኛ ሆነን አምነን ጌታን እንደምንከተለው ሁሉ በዚህ ምድር ላይ ስንኖር ለአገልግሎት ቢሆን ለስራ ቢሆን ለየትኛውም እግዚአብሔር የሰጠንን የተስፋ ቃል አጥብቀን እንዳይነቃነቅ አጥብቃችሁ ያዙ ነው የሚለን። የተስፋን ቃል ምን አድርጋችሁ ያዙ? እንዳይነቃነቅ። ምን ማለት ነው? ተስፋ ቃልህን የሚያነቃንቅብህ ነገር ብዙ ነው። እንደማይፈጸም የሚነግርህ ነገር ብዙ ነው። ተመልከቱ ኤልያስን የመሰለ ጀግና የመጀመሪያው ነቢይ በመጽሐፍ ቅዱሱ ላይ የመጀመሪያ ነቢይ ነው። መጨረሻ ላይም ደግሞ የተጠቀለለው በዮሐንስ አዲስ ኪዳን እስኪመጣ ድረስ ከጅማሬው እስከ መጨረሻው ድረስ መጨረሻ ላይም የተጠቀለለው በኤልያስ መንፈስና ኃይል ይመጣል ተብሎ በዮሐንስ ላይ ትንቢት ተነገረ። ስለዚህ ጌታ ኢየሱስ ስለ ዮሐንስ ሲናገር ይመጣ ያለው ኤልያስ እሱ ነው አለ። ይሄን የሚያክል ትልቅ ነቢይ መነሻው ከየት እንደው አይታወቅም። ድንገት ግን አንደኛ ነገሥት 17 ላይ ብቅ ሲል ታዩታላችሁ። ድንገት ብቅ ብሎ ከዚህ በኋላ ለ3 ዓመት ተኩል ዝናብ በምድር ላይ አይሆንም ከምኔ በስተቀር ከአፌ ቃል በስተቀር ብሎ ማፊት ነው የተገለጸው። እስቲ አክዓብ በሉ። አክዓብ ንጉስ ነው። ገና የመጀመሪያው መገለጽ ኤልያስ መጥቶ ሲገለጥ ተገልጦ የተናገረው ለአክዓብ ነው። አክዓብ በመተት በጥንቆላ በተለያየ ነገር ተከቦ ያለ አንዲት ኤልዛቤል የምትባል ዛሬም በቤተ ክርስቲያን በአንድም በሌላ መንገድ እየመጣች የሚያውክ የሷ መንፈስ፣ እሷ ሞታለች መንፈሷ አልሞተም፣ በፈለገው መንገድ እየመጣ የሚያውክ የሰውን አእምሮ የሚያውክ ቤተ ክርስቲያንን የሚያውክ የእግዚአብሔርን መንግስት የሚያውክ የኤልዛቤል መንፈስ የሰራዊት አምላክ እግዚአብሔር በቃሉ ጉልበት ይውጋው። በጌታ በኢየሱስ ስም የተወጋ ይሁን። የብዙዎችን ነገር የሚያመሰቃቅል ህይወትን ምስቅልቅል የሚያደርግ ግራ የሚያጋባ የሚያስጨንቅ እንዲህ አይነት አደገኛ መንፈስ ባለበት አክዓብ ጋር ቆሞ ይሄን ተናገረ። 3 ዓመት ተኩል ዝናብ ጸጥ አለ። እንደምታውቁት እግዚአብሔር እሱን እያዟዟረ መገበው። ተናጋሪውን እያዟዟረ ምግብ ያለበት ቦታ አዟዙሮ እየመገበ 3 ዓመት እንዲፈጸም አደረገ እግዚአብሔር። ከዛ በኋላ ግን ተመልሰ ሂድና ለማተገለጥ አለው ለአክዓብ ተገልጦ ዝናብ ከመዝነቡ በፊት መሆን ያለበት ነገር አለ አለ። አረ ኢየሱስ ያድናል። ኢየሱስ ጌታ ነው። በቤት የፈረሰ መሰዊያ ዛሬ ይሰራ። አጋባው ራባ ያንዱና ማስ መሰዊያ አፍርሶ ትንቢት ይጠበቃል አላውቅም። መሰዊያ አፍርሶ ትንቢት መጠበቅ ማለት ስሜትን መፈለግ ማለት ነው። የምትፈልገው ነገር አለ፣ መሰዊያ የለም ቤት። እግዚአብሔር መሰዊያህ ጋር ሲመጣ ካጣ ምንም አታገኝም። በየቤታችሁ ያለ መሰዊያ ይታደስ። ኢየሱስ ጌታ ነው።
የፈረሰ መሰዊያ በጌታ በኢየሱስ ስም ይታደስ። ምንጩ ያለው መሰዊያ ጋር ነው። ጌታ ታማኝ ነው፣ ይመጣል። ክብር ለኢየሱስ ይሁን። የት ያግኝህ? መሰዊያ ጋር። እስራኤል ምንድን ነበር መሰላችሁ የዛን ጊዜ የሆነችው? መሰዊያው ምን ሆኗል? ፈርሷል። ነቢያቶች ምን ሆነዋል? የእግዚአብሔርን ድምጽ የሚያመጡትን እየገደለች ነው። ኤልዛቤት ተቆጣጥራለች ምድሪቱን። ለምን? መጀመሪያ የተመታው ምኑ ነው? እኔ መልእክት ነው። እኔ ይሄን ተዘጋጅቼ አልመጣሁም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። መሰዊያ ፈርሷል። መሰዊያ ፈርሶባችሁ እግዚአብሔርን የምትጠብቁ ሰዎች ወደ መሰዊያችሁ መጀመሪያ ግቡ። መልሳችሁ ያለው መሰዊያችሁ ጋር ነው። ኢየሱስ ያድናል። ኢየሱስ ያድናል። አጋባላራ ጋንዶና ማስ እስራኤል መሰዊያ አፍርሳለች። መልእክት የሚያመጡ ነቢያቶቿን እያነቀች ትገላለች። ግን ደግሞ እግዚአብሔርን ትፈልጋለች። ከዚህ መስመር ውጣ በሉት አንዱን አጠገባቸው ያለውን ሰው። እና መሰዊያውን አፍርሰዋል፣ ነቢያቶችን ገለዋል። ስለዚህ መጀመሪያ መጽዳት ያለበት ዝናቡ ከመምጣቱ በፊት እዚህ ጋር መሰዊያ ለመፍረሱ ምክንያት የሆኑ ነገሮች መፍረስ አለባቸው። አሜን ብትሉኝ ምን አለበት? ኢየሱስ ጌታ ነው። መባረክ ትፈልጋላችሁ? የእግዚአብሔር የተስፋ ቃል በሕይወታችሁ እንዲፈጸም ትፈልጋላችሁ? እግዚአብሔር የሚላችሁን ስሙ። ጠገባችሁ ያለውን ሰው ጌታ የሚልህን ስማ በሉት። ክብር ለኢየሱስ ይሁን። እግዚአብሔር እንዲባርካችሁ ትፈልጋላችሁ? ምን አለ? ኤልያስ መጣና መጀመሪያ ምን መሆን አለበት? እዚህ ጋር ጽዳት መደረግ አለበት አለ። እግዚአብሔር ዛሬ ያጽዳን፣ በቃሉ ያጽዳን፣ በመንፈሱ ያጽዳን። ክብር ለኢየሱስ ይሁን። ተገለጠለት። ለአብድዩ ነው የተገለጠው። እኔ የገረመኝ ሁሉ ጊዜ ይገርመኛል ያሳብና ፍለጋ የወጡት አካብና አብድዩ ናቸው። አብድዩ በአንድ በኩል ወጣ፣ አካብ በአንድ በኩል ወጣ እና አካብ ጋር አይደለም አሁን የተገለጠው። አሁን የተገለጠው አብድዩ ጋር ነው። ትላንት የተገለጠው አካብ ጋር ነው። አካብ ጋር ለማቆም ተገለጠ፣ አብድዩ ጋር ግን ለማፍሰስ ተገለጠ። አረ አሜን በለኝ። ለምን እንደው ታውቃለህ? አብድዩ ማለት እሷ እያነሳች ነቢያቶችን ስትገላቸው 100 ነቢያቶቹን ሰብስቦ 50 የእግዚአብሔርን ነቢያቶች የደበቀና ያስበለጠ ሰው ነው። ለበረከት የተመጣው ግን አብድዩ ጋር ነው። ለቁጣ የተመጣው ግን የት ነው? አካብ ጋር ነው። እግዚአብሔር የት እንደሚመጣ ያውቃል። ማንም አይነግረውም። ኢየሱስ ጌታ ነው። ወዴት እንደሚሄድ ጌታ ያውቃል። ክብር ለኢየሱስ ይሁን። እኔ ጌታ መንፈስ ከኔ ጋር አለ። ልትሰሙኝ ከተዘጋጃችሁ እግዚአብሔር ይናገራችኋል። የሚናገራችሁን ነገር ደግሞ አድርጉት፣ አስተካክሉ። እናስተካክል። እዚህ ጋር ቆሜ ስናገር እኔን አውጥቼ ለእናንተ አልናገርም። እናንተ ውስጥ ነው ያለው። ክብር ለኢየሱስ ይሁን። ጌታ እንዲናገራችሁ ትፈልጋላችሁ? በእናንተ ውስጥ ጌታ እንዲሰራ ትፈልጋላችሁ? እግዚአብሔር ቆሻሻ ነገራችንን ከህይወታችን ያስወግደው። የማይከብርበትን ነገር ከህይወታችን ያስወግደው። ስለዚህ አብድዩ ጋር ተገለጠና አንተ አካብ እኮ አንተን ያላስፈለገበት ቦታ የለም፣ ያልተላከበት ቦታ የለም። ሰው ሁሉ ልታስጨርስ ነው። ሂድ አካብ ተገማነው ኤልያስ ተገኝቷል ብለህ ነገር አለው። እንዴ እኔ ደስ የሚለኝ አብድዩ
እኔን ተናገር ብለኸኝ እኔ ለሱ ልናገር ሲሄድ የእግዚአብሔር መንፈስ ብድግ አድርጎ ሌላ ቦታ ቢወስድህ ልታስገድለኝ? እንደው ጌታዬ ምንም የተገለጠለት ነገር የለም እንዴ? እኔ እኮ የእግዚአብሔር ነቢያቶች እንዲያመልጡ ምክንያት የሆንኩ ሰው እኮ ነኝ። እንዴት ነው እንደዚህ አይነት ነገር በእኔ ላይ የምታደርግብኝ? ያው እግዚአብሔርን በፊቱ የቆምኩኝ አሁን የመጣሁት ልገለጥ ነው። አረ አሜን በለኝ። ሂድና ንገረው። ተጠርቶ ሲመጣ ደስ ይላል። አሁን አለ በድርድር የሚሆን ነገር የለም አለው። አሁን መልሱ በእሳት ነው አለው። ክብር ለኢየሱስ ይሁን። በኤልዛቤል ማዕድ ላይ የሚበሉትን እነዛን 400 ምናምን የአጸድ ነቢያት የበዓል ነቢያት ሰብስብ። ብዙ አመለካከቶች አሉ። ግማሹ 850 ይላል፣ ግማሹ 400 ብቻ ነው ይላል። 400 መሆኑ 850 እሷ ዙሪያ የሚመገቡትን የበዓል ነቢያቶች በሙሉ ምን አድርግልኝ አለው? ሰብስብልኝ። አሁን ምን ይሆናል? ልዩነት ይሆናል። የሰራዊት አምላክ እግዚአብሔር በህይወታችሁ ውስጥ ልዩነት ያደርግ። ከናንተ ህይወት ለበረከታችሁ እንቅፋት፣ ለአገልግሎታችሁ እንቅፋት፣ እግዚአብሔር በሰጣችሁ ጸጋ እግዚአብሔርን እንዳታገለግሉ ያደረጋችሁ ኮተት በጌታ በኢየሱስ ስም ዛሬ በቃሉ ጉልበት እየተነቀለ ይውጣ። ከህይወታችሁ ላይ እየተነቀለ ይውጣ። ራጋ ባላ ራጋ እንዶናማስ መሰዊያ ታደሰ። አሁን ተራይ እናንተ ነዋል። እናንተ ብዙ ስለሆናችሁ ቅድሚያ ለእናንተ ሰጥቻለሁ። ጩሁ አላቸው። ቢጮሁ መልስ የለም። ደስ ይላል። ኤልያስ ረጋ ብሎ ቁጭ ብሎ በደንብ አድርጋችሁ ጩሁ በደንብ ግን ይሰማል አይደል? እዛ ጋር እየሰማችሁ ነው። አንዳንድ ጊዜ በደንብ እኮ ድምጽሽን አልሰማንም ይሉኛል ከጨረስኩ በኋላ። ይሰማል አይደል? እና በደንብ አድርጋችሁ ጩሁ። ሩቅ አገር ሄዶ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ ሐሳብ ይዞት ሊሆን ይችላል። ስለዚህ ጩሁ። ቢጮሁ ቢቧጭሩ መልስ የለም። የተረጋጋው የእግዚአብሔር ነቢይ አሁን ለየት ያለ መሰዊያ ነው የሚሰራው አለ። እናንተ በረበረባችሁት ባዘጋጃችሁት አይደለም አለና በደንብ አድርጎ በእስራኤል ነገዶች 12 ድንጋዮችን አምጥቱ። እስቲ ስርዓት አለ አምልኮ ላይ በሉ እስቲ። ክብር ለኢየሱስ ይሁን። የእግዚአብሔርን መለኮታዊ ኃይል የሚያመጣ ስርዓት ያለው አምልኮ የሰራዊት አምላክ እግዚአብሔር ያወርዳል። አሜን በሉኝ። እግዚአብሔር መልስ የሚሰጥበት፣ እግዚአብሔር የሚናገርበት፣ እግዚአብሔር መልስን የሚሰጥበት የአምልኮ ስርዓት እግዚአብሔር በምድራችን ላይ ያደርጋል። የተደበላለቀውን ነገር የእግዚአብሔር መንፈስ ያጠራዋል። አሜን ነው ወይ? እስቲ ይጥራ የምትሉ አሜን በሉ። እግዚአብሔር የሚናገርበት ድምጹ የተረጋጋ ሻጋራባ ያንዱናማስ የሰራዊት አምላክ እግዚአብሔር የአምልኮን መንፈስ ያመጣል። ዝም ብሎ የሚፈስ እንደ ዘይት በውስጣችን እየፈሰሰ የምናመልከው አምልኮ ኢየሱስ ጌታ ነው። የትኛውንም አምልኮ እግዚአብሔር ስርዓት ያለውን አምልኮ እንደ ቃሉ የሆነውን አምልኮ እግዚአብሔር ይቀበላል። ውሃ ሙሉበት አላቸው። ውሃና እሳት ይመቻል? ምንድነው የምናረገው? እንጨትን ቢስ ይላል። እርጥብ እንኳን ሲሆን ጋዝ አይደል ምን ደፋበት? ምን ሙሉበት አላቸው። ውሃው መሰዊያው ላይ ፈሰሰ ይላል። እንጨቱ በውሃ ተሸፈነ። አምላኩን የሚያክሰው እንዲህ ነው። አሜን በለኝ። እንጨት ሲኖር ይነዳል። ደረቅ እንጨት ሲኖር ይነዳል። እርጥብ እንጨት ሲኖር አይነድም አይልም። በደረቅም ማንደድ ይችላል፣ በእርጥብም ማንደድ ይችላል። የእግዚአብሔርን ኤልሻዳይነት የምናውቅበት መንፈስ በውስጣችን ይግባ።
እኔ ደስ እያለኝ ነው ማገለግለው በእውነት ደስ እያለኝ ጌታ ክብሩን ይውሰድ ዋው እሺ እና አሁን እንደዛ ጮኸ በቃ ኤልያስ ተናገረ እሳት ከሰማይ ወረደች ውሃውንም ከዛ በኋላ ከበዓል ነቢያቶች ስንት እንዳይቀሩ አለ ያዟቸውና ምን አርጓቸው አለ በቄሮስ ወስዶ ምን አደረጋቸው አሳረዳቸው ወዲያውኑ ስለ ዝናቡ ተውት ሰዓት የለኝምና ወዲያውኑ ምን መጣበት እስቲ መልእክተኛ በሉ ምን የሚል መልእክተኛ ዛሬ ካሳረድካቸው ከነዚህ ነቢያቶች ነፍስ እንደ አንዲቱ ባላደርገ እግዚአብሔር አምላክ ይህንንም ያድርግብኝ ያንንም ይጨምርብኝ ብላ ምን ላከችበት ማናት የላከችው አረ የኤልዛቤት መልእክት አንተ ቤት ላይ አይሰራም አረ መልእክቷን እግዚአብሔር ይገለብጣዋል ክብር ለየ አረ አትፍራ በሉት አጠገባቸው ያለውን ሰው እግዚአብሔር ካንተ ጋር ነው በሉት እስቲ የኤልዛቤል ዛቻ አንተ ቤት ምንም ማረግ